ሰላም ጤና ይስጥልኝ። ይህን ፍቺ ቻናል ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ በህልም ስለ ባህር ትርጉሙ ምን እንደሆነ እነግራችኋለሁ። ጥርት ያለ ባህር ለምሳሌ ረጋ ብሎ ሰማያዊ ሆኖ ረጋ ያለ ባህር ተንጣሎ ካያችሁ ምቾት ያለው የተረጋጋ የተስተካከለ ህይወት ውስጥ ትገባላችሁ ማለት ነው። ሰማያዊ ሆኖ ንጹህ ሆኖ ሰማያዊ ጽድት ያለ ውሃ ሆኖ ካየኸው ከችግር ትወጣለህ፣ የተረጋጋ ህይወት ትኖራለህ። እንጀራ ርዝቅ በሰፊው ይመጣልሃል ማለት ነው። የባህሩ መጨረሻ የማይታይ በጣም መጨረሻውን በአይንህ ተከትለህ ስትሄድ መጨረሻው የማትደርስበት ማቆሚያ የሌለው ሆኖ ካየኸው ማቆሚያ የሌለው ርዝቅ ታገኛለህ በቅርብ ጊዜ ማለት ነው። ይህ ጥርት ያለና ሰፊ ባህር ማየት ህይወትህ ከነበረበት 100% ይቀየራል። አዲስ ጅማሬ ይኖርሃል። ለምሳሌ ላላገቡ ወጣት ወንድም ሆነ ወጣት ሴት ልጅ ሊሆን ይችላል፣ ትዳር ውስጥ መግባት ሊሆን ይችላል። አዲስ ጅማሬ ማለት ነው፣ አዲስ ህይወት። ላገቡ ደግሞ ትዳር ውስጥ ለሆኑ ሰዎች ደግሞ የተሻለ ስራ ወይ የተሻለ ንግድ ወይ የተሻለ ካሉበት ከሚኖሩበት ሀገር የተሻለ የሰለጠነና ጥሩ ነገር ሊያገኙበት የሚችሉ ሀገር መሄድ ሊሆን ይችላል ትርጉሙ። በንጹህ ባህር ውስጥ ስትገባ ካየህ ከኃጢአት የምትጸዳበት ከፈጠረህ ፈጣሪ ጋር የምትገናኝበት አዲስ ምዕራፍ ይሆናል። ይሄ ሁሉ ጽድት ያለ ሰማያዊ ርግት ያለ ውሃ ነው፣ ባህር ማለት ነው። ይሄን ሁሉ ትርጉም የሚያመጣው ረጋ ያለ ባህር የተረጋጋ ህይወት ሲሆን ባህሩ ላይ የፀሐይ ብርሃን ፍንቱ ወብላ ባህሩ ላይ ከታየቻችሁ በአስቸኳይ ከችግር መውጣትን ያሳያል። ረጋ ያለው ንጹህ ባህር ውስጥ መካከሉ ላይ ጀልባ ካየህ ወደ ሌላ ሀገር እንደምትሄድ ያሳያል። ረጋ ጽድት ያለው ባህር ውስጥ ካንተ ጋር ሰዎች ተሰብስበው እያወሩ እየተጫወቱ ባህር ውስጥ አንድ ላይ ቆማችሁ ካየህ ከህብረተሰቡ ጋር ከአካባቢህ ጋር ጥሩ መልካም ግንኙነት ይኖርሃል። በሽርክና ለመስራት ያሰብከው ንግድም ካለ የተሳካ ይሆናል። ጥቅም የምታገኝበት ህልም ነው። ከንጹህ ሰማያዊ የረጋ ባህር ውሃ ስትጠጣ ካየህ አስቸኳይ እንጀራ አለ። ሰማያዊው የረጋ ባህር አጠገብ መሆን አጠገቡ ቆመህ ባህሩን እያየህ ራስህን እዛ ካየኸው የተረጋጋ ህይወት፣ ሰላማዊ የሆነ ህይወት እንደሚመጣልህ ያሳይሃል። ቤትህ አጠገብ ባህር ማየት አስቸኳይ ርዝቅ ይመጣልሃል። በአጠቃላይ ንጹህ ሰማያዊ ረጋ ያለ ውሃ የጥሩ ነገር ምልክት ነው። በውስጡ አሳ ካየህ በድካምህ በላብህ ሰርተህ በትክክለኛ መንገድ በንጹህ የምታገኘው ሀብት ይኖርሃል ማለት ነው። ባህሩ ላይ ማዕበል ሲገለባበጥ ካየህ ማስጠንቀቂያ ነው። የሚደርስብህ ጉዳት ይኖራል፣ ወይ የሚከዳህ ሰው ይኖራል፣ ወይ በመጥፎ ሰው በጉልበተኛ የምትነጠቀው ነገር ይኖራል። የተለያዩ ነገሮች ሊኖሩ ይችላሉ። ጥንቃቄ ማድረግ ከዚህ ህልም በኋላ የሚያጋጥማችሁን ነገር ሰዎች ማንኛውም ነገር ላይ ማተኮርና ራስን ከሆኑ ነገሮች ማራቅና ጥንቃቄ ማድረግ ያስፈልጋል። ምክንያቱም ብዙ ጊዜ ህልማችን በሆነ የሚመጣውን ነገር ነው የሚያሳየን የሚያመለክተን። ስለዚህ ማስታወስና ማሰብ አለብን። ሁለተኛ ደግሞ በሌላ በኩል ባህሩ የደፈረሰ ድፍርስ ያለ ሆኖ ካየኸው የሆነ ጉዳይ ኖረ የሆነ ነገር ለመጠየቅ ለምሳሌ ድፍርስ ብሎ ካየኸው ባህሩን ካንተ በላይ ወይ ስልጣን ያለው ወይ መስሪያ ቤት አለቃ ሊሆን ይችላል፣ ወይ በሆነ ጉዳይ የምታነጋግረው ወይ ጉዳይ ኖሮ የመንግስት መስሪያ ቤቶች ልትሄድ ትችላለህ። ይሄንን ባየህበት ጊዜ አስተላልፈው። ያ ለመጠየቅ የምትሄደው የምታናግረው ስልጣን ያለው ሰው ጥሩ መልስ አይመልስልህም። መስሪያ ቤትም ሆነ ከስራ ለማስፈቀድ ለተወሰነ ጊዜ ወይ አገር ይሄዳለሁ ወይ የሆነ ቦታ ሄዳለሁ ብለህ ከስራ ለማስፈቀድ አለቃህን በዚህ ህልም ካየህ በኋላ አስተላልፈው፣ አትጠይቀው። እንትኑ ጥሩ አይደለም ማለት ነው። ደስ የማይለው ጊዜ ሰው አለ አይደለ?
ሰውን በደንብ የማይቀበልበት ጊዜ፣ አንዳንድ ጊዜ የራሳችን ችግሮች የቤታችን ይኖሩና እነዛን ነገሮች እያሰብን ውጭ ያለውንም ሰው በዛ ሁኔታ የምንቀበልበት ሁኔታ አለና መንግስታዊ የሆነ ቦታም ከፍተኛ ቦታዎች ጉዳይ ኖሮ ልታስተካክል የምትሄድ ከሆነ ይህን ህልም ባየህበት ጊዜ አስተላልፈው። ምክንያቱም ያ የሚቀበልህ ወደዛ የምትሄድበት ቦታ ያለው ሰው ጥሩ አይቀበልህም። የደፈረሰ ነገር ነው ያየኸው። በህልምህ ስትዋኝ ካየህ በእውነትህ ደግሞ በህይወትህ ደግሞ መዋኘት የማትችል ከሆነ በጣም ቆንጆ ነው። ወደምትመኘው ነገር ወይም ወደምትለፋበት ጉዳይ በስኬት ትደርሳለህ ማለት ነው። በአሳ የተሞላ ባህር አጠገብ ቆመ ካየህ ከአንድ ትልቅ ሀብታም ከአንድ ባለ ሀብት ሰው ከአንድ ትልቅ ሰው ሀብት ካለው ሰው ጀርባ የምታገኘው ጥቅም የምታገኘው ርዝቅ አለህ ማለት ነው። ባህር ውስጥ በእግርህ ስትሄድ በእግርህ ባህር ውስጥ እየሄድክ ግን ውሃ አይነካህም። እግርህንም ውሃ ረጥቦ ወይ ልብስህም ደግሞ ረጥቦ በውሃ እንደዚህ ሳይነካ ዝም ብለህ በቃ በደንብ ታልፋለህ በውሃ ውስጥ። እንደዚህ አይነት ህልም ካየህ ከምትፈራው ነገር ከሚያስፈራህ ነገር ነፃ ትወጣለህ ማለት ነው። አንተ የምትፈልገው ነገር የምትመኘው ነገር የፈራኸው ነገር ርቆ የምትፈልገው ነገር ይሆንልሃል ማለት ነው። ባህር ውስጥ ስትሰምጥ ካየህ ድንገት ባህር ውስጥ ስትሰምጥ ካየህ በህልምህ በህይወትህ ብዙ ኃጢአት አለብህ። ያ የሰራኸው ኃጢአትህ አንዳንድ ጊዜ ግፍ ሰራን ግፋችንን እናገኛለን እንቀበላለን የሚባልበት ጊዜ አለ። ያንን የምትቀበልበት ስን ምልክት ያሳይሃል። ችግር ያመጣብሃል፣ ወይ በሽታ ወይ ማጣት ወይ በሰራኸው ግፍ ውጤቱን ትቀበላለህ ማለት ነው። ባህሩ ምልክቱ ብቻ የሆነ ቦታ ሄደህ እዚህ ቦታ ባህር ነው ብለህ ሄደህ ባህር አታይም፣ ውሃ አታይም። ውስጡ ግን ያው ባህሩ አለ፣ ምልክቱ የቦታው ብቻ አለ፣ ውስጡ ግን ውሃ የለም። እንደዚህ አይነት ህልም አንዳንዴ ይከሰታል። እንደዚህ አይነትን በምታይበት ጊዜ በጣም ቅርብ የሆነ በጣም የምትጓጓለት በጣም የምትወደው በጣም የምትሳሳለት ሰው በቅርቡ ታጣለህ ማለት ነው። እና ዛሬው ህልም አፈታቴ ይሄንን ይመስላል። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሀሳባችሁን እየሰጣችሁ አበረታቱኝ። በሌላ ጊዜ ደግሞ በሌላ ህልም ተመልሼ እመጣለሁ።